ጃንዋሪ ማለት ጥር ማለት አይደለም ይሄ በጣም ማወቅ ያለብን ፋክት ነው ጃንዋሪ ማለት ጃኑስ የሚባል ጣዖት ነው the god of gates and doors ይባል ሮማ ስታቹ ሮማ በር ላይ ቆማል ፊት አለው ገጽ አለው ሮማን የሚጠብቅ ነው ጃኑስ ነው ፌብሩዋሪ ማለት የካቲት ማለት አይደለም የካቲት ማለት ሌላ ጉዳይ ነው በእኛ ተፈጥሮ ነው ያማከለ ነው መከር መካተቾ ያ ግን ፌብሩም ማለት መንጻት ነው ፒውሪፊኬሽን መታከናውንበት ሪቹዋል አይነት ነው ቀጥሎ መጋቢት ብንልኛ ቀኑም ሌሊቱም ተመጋግቦ እኩል የሚሆንበት የመመጋገብ ወር ማለት ፀሐይ በጣም ሴንት ምድር ወገብ ላይ ሆና ቀንና ሌሊቱ እኩል 12 በሁሉም ፍቀ ክበብ ስለሚሆን ነው መጋቢት በጣም ኮሚገርም ፍቺ ነው ሌላው ዓለም ግን ማርች ነው ያለው ማርች ማለት the god of war የሚባል የጦር አምላክ ተብሎ የተመለከ ነው ማርስ ነው ሚያዝያ ብትል የሚዜዎች ወራት ነው ሰርግ የሚደረግበት ወራት ነውና የሚዛዘት ወራት ሚዜዎች ሙሽራ የሚታይበት አይነት ነው ኤፕሪል ግን ብትል ሚያዝያ አይደለም እቺ ጎደስ ናት ሴት እንስት ጣዖት ናት እና በተለይ the goddess of beauty and marriage ሴቶች ውበት ትሰጠናለች ጥሩ ባል ትሰጠናለች ብሎ ሳክሪፋይስ ያደርጉላት የነበረች ናት ግንቦት ብትል የግንባታ ወር ነው ሜ ግን አይደለም ሜ ማለት ማያ የጁፒተር ሚስትና ተብላ የተመለከች ናት በጣም ትልቅ ጉዳይ ነው በጣም ብዙ ነገር ነው ሰኔ ብትል ሰናይ ማለት አማረ ማለት ነው ሰናይ ማለት ያማረ ማለት ነው ያማረ ዘር ተመርጦ ዘር የሚዘራበት ነው ከግብርና ጋር የተያያዘ ነው ወራስ ጁን ብትል ጁኖ ናት ጣዖት ጎደስ ናት በጣም ሐምሌ ብንል መለመለም ነው ቅጠሉ ይለመልማል አረንጓዴ ይለብሳል ሐመልማል ሲባል እንሰማለን ሐምሌ ጁላይ ነው ጁሊየስ ቄሳር ነው ነሐሴ ብትል ስሩ መሬት የሚይዝበት ነው በጣም ጥንካሬ ማለት ነው ሌላው ደግሞ ዓለም ብትመለከተው ኦገስት ነው አውግስጦስ ቄሳር ነው ሴፕቴምበር 7 ማለት ነው ለኛ ግን መስከረም ማለት መሴ መሸ ማለት ነው ከረም ማለት ክረምት ማለት ነው መስከረም ማለት ክረምቱ የሚመሽበት መጻው የሚበትበት ፀሐይ የምትፈነጥቅበት እንደማለት